አሁን ተረጋጋ። አንቺ ነበርሽ እኮ የተናደድሽው። ሁለታችንም ተናደን ነበር፣ ግን አሁን እንድንረጋጋ ፈልጋለሁ። አንድ ልነግር የሚፈልገው ነገር አለ። ምን? በመጀመሪያ ደረጃ ፍቃድህን እየጠየቅኩ እንዳልሆነ እንድታውቅልኝ፣ አስተያየትህንም እንድትሰጠኝ አይደለም። ግን ደግሞ ልጄ ነህ፣ ያለኸኝ ብቸኛ ቤተሰቤ። ስለዚህ ማወቅ መብት አለ። ቆይ ምንድነው ማወቅ ያለብኝ? ካርሎስ ከዚህ በኋላ አብሮኝ ነው የሚኖረው። ይሄንን ውሳኔን ላትስማማበት ትችላለህ፣ ግን እንድታከብረው እፈልጋለሁ። ከሊና ማሪያ ጋር ግንኙነት ስትጀምር ተስማምቼ እንዳልነበር አስታወስክ። ግን ሆኖም ምርጫህን አክብሬልሃለሁ እና አሁን ደግሞ በሙሉ ልቤ አምኜ ተቀብዬዋለሁ። ካንተም ያንን እጠብቃለሁ። እውነቷን ነው። በድጋሚ የሌላ ጥቃት